36 ሰዓቴን ጨርሻለሁ። ያለሁት ዴቱ ላይ ነው። በ36 እና በ48 ሰዓት መካከል ነው ያለሁት። ጥሩ ነበር። አሁን ደህና ነኝ። አሁን ላይ ያለሁት ሁኔታ ኢነርጂ ዚስ ታይም ከጠይቃችሁኝ ደህና ነኝ። ሌሊት ላይ ግን ስትራግሊንግ በጣም ከብዶ ነበርና ምንድነው የከበደኝ? እንቅልፍ መተኛት አልቻልኩኝም። በጣም እንቅልፍ ነሳኝ እና ልቤ በጣም እየመታ ሀርት ቢቴ በጣም ሃይ ሆነብኝና በጣም ፊል አድርገዋለሁ ልቤ ሲመታና መተኛት በጣም ከበደኝ። በአጠቃላይ ረበሸኝ እና ምንድነው ሰውነቴ ሙሉ ሰውነቴ ስትረስ ላይ እንዳለ ሲስተሜ ስትረስ ላይ እንዳለ ፊል እያደረኩት ነበር ሌሊት ላይና ሌሊት መነሳቱን ብዙም አልፈለኩትኝም እና ዝም ብዬ ራሴን እያዳመጥኩኝ በዛው ቀጥ ያለው ሜቢ መነሳት ይኖርብኛል እና ለዚሁን ነገር ማድረግ ነበረብኝ ብዬ አስባለሁ። ግን አውስትራይም ለመተኛት እየታገልኩኝ ሌሊቱ እንደዚሁ አለፈ። በጠዋት ተነሳሁኝ። በጠዋት ተነስቼም ልቤ እንደዛውም ባይሆንም በጣም ድካም ነበረኝ። ላይክ የማቅለሽለሽም ስሜት ነበረኝ። በጣም ደከመኝና በቃ በጠዋት ተነስቼ ያደረኩት የመጀመሪያ ነገር ሪሰርች ማድረግ ነው። እንደዚህ አይነት ፊሊንግ ሲሰማ ምን ማድረግ እንዳለብን ሪሰርች ማድረግ ነው የመጀመሪያ ያደረኩት። ሪሰርች ሳደርግ ሀርት ቢት የሆነ ሀርት ቢት ካለ አዙሮ የመጣል ፌንት የመጣል ነገር ካለ ወዲያውኑ ማቆም አለብን። ፋስቲንጉን ወዲያውኑ ጀስት ማቆም ነው ያለብን ነው የሚለውና ኦኬ አልኩኝ። ፋስቲንግ ነው ሰውነቴን ለመጥቀም ነው አላማው። ሰውነቴ እየተጠቀመ ካልሆነ ሰውነቴ እየተጎዳ አይነት ፊሊንግ እየተሰማኝ ከሆነ ስለዚህ ማቆም አለብኝ ብዬ ለራሴ መጀመሪያ ቃል ገባሁኝ። ከዛ በፊት ኤሌክትሮላይት ነበረኝ፣ እሱን ጠጣሁኝ። ከዛ ትንሽ ናፕ አድርጌ ስነሳ ሁሉ ነገር ሄዷል። አወስ ፋይን እና ምን አሰብኩኝ በቃ እስቲ ሌትሲ ሊያው ሰውነቴን እያየው አሁን ሁለተኛ ቀኔ ግማሽ ላይ ነኝ፣ 36 ሰዓት ላይ ነኝ። ስለዚህ አትሊስት 2 ቀን ማድረግ እሞክራለሁኝ። ካልሆነ ከቻልኩኝ ደግሞ በዚሁ ኢነርጂ የሚሄድ ከሆነ ሰውነቴ ከለመደው ሰውነቴ እየተጠቀመ ከሆነ ሙሉ 72 ሰዓቱን እጨርሳለሁ ማለት ነው። የረሃብ ስሜት ምንም አትጠይቁኝ። የረሃብ ስሜት የለም። ምንም የሌለ ነገር ቢኖር የረሃብ ስሜት ነው። የድካሙ ስሜት ሌሊት በተለይ ያሳለፍኩት ነገር ነው የከበደኝ። ስለዚህ እንደዛ ነው የማደርገው። በጣም ያቅሜን እሞክራለሁኝ። ቀን ላይ መቆየት እችላለሁኝ። ቀን ብዙም አይከብደኝም። የቀን ጾም ሲተኛ ያለው የማታው ነገር ነው የሚከብደው። ስለዚህ ቀኔን አይና ደህና ኮንኩኝ ማታም ደህና ኮንኩኝ ኤክስቴንድ ለማድረግ እሞክራለሁ። 72 ሰዓቴን ለመጨረስ እሞክራለሁ እግዚአብሔር ከረዳኝ። ያለበለዚያ 48 ሰዓት ላይ በ2 ቀኑ ጾማችንን ልንፈታ እንችላለን። በምንጾምበት ጊዜ ሰውነታችን ካሎሪ ብቻ አይደለም ከውስጡ የሚያስወግደው ሚነራሎችንም ከውስጡ ያስወግዳል። እና እነዛ ሚነራሎች ምን ይባላሉ? ኤሌክትሮላይትስ ይባላሉ። የኤሌክትሮላይትስ ሶዲየም አለው፣ ፖታሺየም አለው፣ ካልሺየም አለው። እና ምንድነው ሀፕን የሚያደርገው? በመጀመሪያዎቹ 24 ሰዓት ላይ በምንጾምበት ሰዓት ኪድኒያችን ኢንሱሊን ድሮፕ ያደርጋል በጣም። ስለዚህ ኪድኒያችን ወተርና ኤሌክትሮላይትስን ሚነራሎችን ማለት ነው ሪሊዝ ያደርጋል። እና ይሄንን ሪሊዝ ያደረገውን ሚነራልም ውሃም ካልተካ ነው ምንድነው ሀፕ የሚያደርገው? አሁን ትላንትና እንዳጋጠመኝ ይሄ ልብ በጣም መምታት መድከምን ሀፕ ያጋጥማልና ለዚህ ነው ኤሌክትሮላይትስ ዛሬ ልገዛ ሄድኩኝ እና ዛሬ 1 ብርጭቆ ጠጥቻለሁ። ፓውደር ነው እንደምታዩት፣ ተበጥብጦ ነው የሚጠጣው። በጣም ጠቃሚ ነገር ነው። ጾሜ ከጀመርኩ 48 ሰዓታት ሆኖኛል። ይሄ ማለት 2 ቀን ማለት ነው፣ ሙሉ 2 ቀን ማለት ነው። ሰክሰስፉሊ ጨርሻለሁ ሙሉ 2 ቀኔ። ምንድነው የጾም ጥቅም? የጾም ጥቅም ዋናው ነገር ፋትን በርን ማድረግ ነው። ፋት በርን ሊሆን የሚችለው ዋና በምግብ አይደለም። አንዱ ምግብ ምሳን በመብላት ራትን በመዝለል ብቻ አይደለም። ዋናው ፋትን በርን ለማድረግ ጾምና ጾም ነው። ጾም በጣም ነው ሰውነታችን ሉዝ እንድናደርግ የሚያደርገውና በዚህ እኔ ላይክ 100% እርግጠኛ ሆኜ መናገር የምችለው ነገር ነው። ሌላ ነገር የጾም ጥቅሙ ሰውነታችን እረፍት እንዲያደርግ ያደርገዋል። አሁን ለምሳሌ 2 ቀን ጾምኩኛል። ሰውነቴ ዳይጀስቲቭ ሲስተሜ ሁሉ ነገሬ እረፍት ያደርጋል።
ትንሽ ጋፕ እንሰጠዋለን፣ ለሰውነታችን እናረጋጋዋለን። ሁሌ ስራ ላይ ያለው ሰውነታችን ሁሌ ምግብ ይመጣለታል፣ ዳይጀስት ያደርጋል፣ ይሄዳል ሁሌ እና ያንን ነገር እረፍት እንሰጠዋለን። ሌላኛው ነገር ደግሞ ላይክ መንፈሳችንም ስናየው እንድንረጋጋ ያደርገናል። ጥሩ ነገሮችን አእምሯችንን ንጹህ ያደርገዋል። ብዙ ነገር እንድናስብ ነገር እንዴት እንደምናደርግ ያረጋጋናል፣ በጣም ያረጋጋናል። ይሄንን ስንጾም ብቻ ነው የምናውቀው። ካልጾምን ሊመስለን አይችልም። ጾም የምግብ ብቻ ነው፣ ራስን መጉዳት ነው ብለን ነው ልናስብ የምንችለው። ስንጾም በጣም ብዙ ነገር ነው የምናውቀው። ስለ እንደዚህ አይነት ነገር ስለ ሰውነታችን ስናጠና በጣም እናውቃለን። ሌላኛው ደግሞ ነገር እኔ ላይ በጣም እንትን ያለው ረሃብ ሁለት አይነት ረሃብ አለ። ኢሞሽናል ረሃብ እና ትክክለኛው ሃንገር አለ እና ይሄ ኢሞሽናል ረሃብ እና ሃንገርን እንድንለይ ያደርገናል። ይሄ ትክክለኛ ርቦ የምንበላው እና ምግብ የሚለን ዝም ብሎ ምግብ የሚለን ነገር ለይተን እንድናውቅ በጣም ነው የሚረዳና በጣም ረድቶኛል። ጾም እኔ ፐርሰናሊ ጾም በጣም ነው የረዳኝ። በጣም ነው የምወደው ጾም። ስለዚህ አሁን ምን አስቤያለሁ፣ 48 ሰዓት ሆኖኛል። ሰውነቴን በጣም ነው ፎሎ እያደረኩ ያለሁት። ረሃብ የለኝም እንደምላችሁ፣ ሁለቱንም ቀን ረሃብ ሳይኖረኝ ያሳለፍኩት። ኢነርጂ ላይ በተለይ ከትናንትና ማታ እና ዛሬ ከሰዓት ጀምሮ ፊልም ኢነርጂ በጣም ሎ ሆኗል። በጣም ሎ ሆኗል። እናንተ ፊት እንደውም ቀርቤ ሳወራ በጣም ኢነርጂ አለኝ ብቻ እሱን ግን ኢነርጂ የለኝም። ስለዚህ 48 ሰዓት ላይ ላቆም አስቤያለሁኝ። ከዛ ሌላ ቀን ደግሞ 72 ሰዓቱን እሞክረዋለሁኝ። ትናንትና በጣም ማታ ላይ ያሳለፍኩት ነገር ኢትስ ላይክ ጾም ልክ እንደዚህ ነገር ሀፕን ሲያደርግ ማቆም ያለብኝ ነገር ነው ያሳለፍኩት። ስለዚህ ዛሬ ላይ ደግሜ ማታ ላይ እሱን ነገር ማሳለፍ ስለማልፈልግ 48 ሰዓት ላይ ጾሜን ለመፍታት ላይ ከዚህ ሰዓት በኋላ ጾሜን ለመፍታት ወስኛለሁ። ደስ ብሎኛል። 48 ሰዓት ስለጾምኩ በጣም ደስ ብሎኛል። ሌላ ቀን ደግሞ በ72 ሰዓት እንገናኝ። የምበላው ምግብ ምን እንደምበላ ጾሜን ስፈታ የመጀመሪያው ምግቤ ምን እንደሆነ አሳያችኋለሁ። ሰብስክራይብ። ከጾም በኋላ ያለው የሰውነታችን ሲስተም ሴንሲቲቭ ነው። ስለዚህ የምንበላው ምግብ በጣም በቀስታ መብላት አለብን። ትንሽም መብላት አለብን። የመጀመሪያዎቹ 60 ደቂቃዎች እዚህ ጋር እንደምታዩት የአጥንት መረቅ፣ የመቅኔ መረቅ ማለት ነው። የቬጂቴብል መረቅ መጠቀም እንችላለን። ፍሩትንና ሹገርን ማስወገድ አለብን። ከ1 ሰዓት እስከ 3 ሰዓት ባሉ ሰዓቶች ደግሞ ስቲም ሊሆኑ ቬጂቴብሎችን ልክ እንደ ዝኩኒ፣ ስፒናች፣ ካሮትን መጠቀም እንችላለን። ሌላ ደግሞ ፕሌን የሆነ ዮገርትንን መጠቀም እንችላለን። ከፊርንም መጠቀም እንችላለን። ከ4 ሰዓት እስከ 8 ሰዓት ባለ ሰዓት የተቀቀለ እንቁላል፣ አቮካዶ፣ ሶፍት የሆነ ፊሽንም መጠቀም እንችላለን። ከ4 ሰዓት በኋላ ኖርማል የሆነውን የአመጋገብ ስልታችንን መቀጠል እንችላለን። ግን ይሄ የአመጋገብ ስልታችን ሄልዲ መሆን አለበት። ምንድን ነው የምበላው? ምግቤ ላይ በቂ ፕሮቲን አለው፣ በቂ ፋይበር አለው፣ ካርቡ ምን ያህል ነው ገብቶ የሚቃጠል ነው የሚለውን ነገር በጣም ጠንቅቀን ማወቅ አለብን። የሰውነታችንን ጤና ስንጠብቅ ነው የውፍረት መቀነሱም በሽታውም ሊወገድ የሚችለው። ስለዚህ ሁሌ የምንበላውን ምግብ አስበን ትክክል ነው ትክክል አይደለም፣ ምንድነው ማገኘው ጥቅም ከዚህ ምግብ ብለን መብላት አለብን። እኔ ጾም የምፈታው በመቅኔ ሱፕ ነው። ቤስት እና ሴፈስት ፉድ ከሚባሉ ምግቦች ዋነኛው ነው፣ ጾምን ለመፍታት ማለት ነው። ምንድነው ጥቅሙ? ኢዝሊ ዳይጀስት ይሆናል። ኤሌክትሮላይትስን ያጣናውን ሚኒራሎችን ሪስቶር ያደርግልናል። ሪች ኢን ኮላጅን ነው። የሆድ መነፋት ቁርጠትን እንዳይከሰት ይረዳናል። እንደገና ደግሞ ላይት የሆኑ ፕሮቲኖችን ፕሮቫይድ ያደርገናል። ሲስተማችንን ስትረስ ማያደርጉ ፕሮቲኖችን ፕሮቫይድ ያደርገናል። ከ3 ሰዓታት በኋላ ደግሞ ከፊርን ነው የምጠጣው። ይሄ ምስሉ ላይ እንደምታዩት ከፊር ማለት ፈርመንትድ የሆነ ፍሬሽ ሚልክ ነው። እኛ ዮገርት እርጎ ብለን እንደምንጠራው አይነት ሆኖ ሞር ፈርመንትድ ነው እና ሞር ደግሞ ቤኔፊቱ እሱ ይሄ ከፊር የበዛ ነው። ምንድነው ጥቅሙ? ለገት ሄልዝ ነው። ለሆዳችን በጣም ጠቃሚ ነገር ነው። ፕሮባዮቲኮችን ፕሮቫይድ ያደርገናል። ፕሮባዮቲክ ማለት ጉድ ባክቴሪያ ማለት ነው። እነዚህ ጉድ ባክቴሪያዎች ለሆዳችን ምንድነው የሚያደርጉት? ፕሮፐርሊ ስራውን እንዲሰራ ይጠቅመናል ማለት ነው። እነዚህን ነገሮች ነው የተጠቀምኩትኝ። የ48 ሰዓቱ የውሃ ጾሜ ይሄን ይመስላል።